የትጥቅ እንቅስቃሴ የሚያረጉ ኃይሎችንም ወደ ሰላም አቅጣጫ ተመለሱ፣ ወደ ድርድር ኑ፣ ሀገርን አስቀድሙ የሚል መልእክት ማስተላለፍ ከነሱም ይጠበቃል። ይሄ የብልጽግና ብቻ ኃላፊነት አድርገው ሊቆጥሩት አይገባም። በእኛ በኩል ዝግጁነቱ አለ፣ ቁርጠኝነቱ አለ፣ ፍላጎቱ አለ። ጥሪውን ግን በጋራ ልናስተላልፍ ይገባል ብለን እናምናለን። የብልጽግና ኢትዮጵያ የተለየች ናት። የብልጽግና ኢትዮጵያ ሰሜናዊ ኢትዮጵያ ብቻ አይደለች። የብልጽግና ኢትዮጵያ ሰሜኑንም፣ ደቡቡንም፣ ምዕራቡንም፣ ምስራቁንም በአጠቃላይ ኢትዮጵያን በምሉእነት የሚመለከት ፓርቲ ነው። ከዚህ ጋር በተገናኘ የኢትዮጵያ የቱሪዝም ሀብቶች እጅግ በጣም ብዙ ናቸው። እንኳን አሁን ከተሰሩት ቀርቶ ከዚህ በኋላ 10-20 ዓመታት በስፋት ሊሰራበት የሚገባ እና እንደ ሀገር ልናገኘው የሚገባውን ጥቅም በዛው ልክ ማደግ ያለበት ዘርፍ ነው። ከዚህ በፊት የብልጽግና ፓርቲ የሚመራው መንግስት ከመምጣቱ በፊት የቱሪዝም ዘርፍ ከማህበራዊ ዘርፍነቱ ባሻገር ራሱን ችሎ በመንግስት ቀጥተኛ ኢንቨስትመንት እየተደረገበት የነበረ ዘርፍ አይደለም። ስለዚህ ይሄ ለተከታታይ ዓመታት እንደ ሀገር ልናገኝ ይገባው የነበረውን ጥቅም አስቀርቶብናል። አሁን ብልጽግና እየሰራ ያለው ይህንን ሀቅ ለመቀየር ነው።